ማሪ ምን ነው በሰላም? ማስመሰሉን አቁም። ለምንድነው ትናንትና ቀጥረኸኝ የጠፋኸው? መሰረዝም አልችለው ቀጠሮ ነበረብኝ። እሺ ለአንድ ጊዜ ሊያጋጥም ይችላል። እንዴት ሁሉ ጊዜ ቀጥረኸኝ ትጠፋለህ? ወይስ ቂምህን እየተወጣህብኝ ነው? የምን ቂም? ድሮኔ ካንተ ፍቅር ሳይዘኝ አንተ እኔን ለማግኘት ይሆንከውን? እንደዛ አይደለም እኮ ማሪዬ፣ በጣም ይቅርታ። እሺ ግን አማን የኔ እናንተ እኮ ትውውቅ ቀልድ አይደለም። እስቲ ከዛሬ 3 ዓመት በፊት የነበረውን አስታውስ። ካፌ ውስጥ አየሁክ፣ ወደድኩ፣ ሴትነቴ ሳይዘኝ መጥቻለሁ። ከዛም በጣም የሚወደዱ ፍቅረኛ ማቾች ሆነ። አማን ብቸኝነቴን አስረሳኸኝ። ወንድም ፍቅር ሁሉ ነገር ሆንከኝ። ተጣልተን እንኳን እንደማንቆይ ታስታውሳለህ? ከዛ ግን እኔ በማላውቀው ምክንያት እየወደድኩ ራከኝ። ከዛም ፍቅርን ህርም ብዬ ራሴ ላይ መስራት ስጀምር በስንት ጊዜ አንዴ እየደወልክ እንደናፈቅኩት ነግረኛለህ። ባስ ሲል ደግሞ ቤቴ ድረስ መጥተህ ለፍቅራችን እንዲመሆን ጥፋተኛዋ እኔ እንደሆንኩ ትነግረኛለህ። ልንታረቅ ነው ብዬ ደግሞ ተስፋ ሳረግ ጥፍት ትላለህ። ለመጨረሻ ጊዜ ልጠይቅህ፣ ከኔ ጋር ምንድነው የምትፈልገው? ማሪዬ የልጅነቴ ነሽ እና መርሳት አልቻልኩም። ከሌላ ሴት ጋር እንኳን ሆኜ አንቺን ነው የማስበው። በቃ ስናፍቅኝ እደውላለሁ። ብቻ አላውቅም፣ ግን ካስጨነቁሽ ሁሉንም አቆማለሁ። የመለያየታችን ምክንያት ደግሞ የኔ ብቻ አታስመስዩ። አንቺም ጎድተሽኛል። አልጎዳሁም እኮ አላልኩም። በቃ ሁለታችንም ተጎዳድተናል። ግን ባለፈ ህመም ለምንድነው ሁለታችንም ህይወታችንን የምናበላሽው? በቃ አሁን የምፈልገው ውሳኔህን እንድታሳውቀኝ ነው። የምር የምታፈቅረኝ ከሆነ ስልክህን ጠብቃ፣ ካልሆነ ግን ደግመህ ወደ ህይወቴ እንዳትመለስ።